ይኸውልህ እኔ ጠዋት አንዷ ጓደኛዬ ሙታው ለቅሶ ልደርስ እጄ ለማልቀስ ነው የቸኮልኩት። ለማልቀስ ቸኩል አንዷ እዚህ ከነሱ ንዱ በር ላይ ልንደርስ ትንሽ ሲቀር ወፍጮ ቤቱ ጋር አገኘችኝ። በኋላ ዝም ብዬ እኔ እሷ ፊት ተዳለኝ እኔ እከተላታለሁ። ወጣት ነች? ወጣት ናት። አንጓች ቤት መውጫ አስፋልቷ ጋር እኔ እንደዚህ ስሄድ እሷ አየችኝ። ወደዚያ ልትከድ የነበረ መለስ ብላ እኔ ጋር ወጣኝ። አንድ ሰውዬ ደግሞ ጋቢ ለብሶ ደግሞ እፊታችን ነለፋላ። አስፋልቱን ነው የሚወጣው ወደ ላይ ዳገቱ? አዎ። እሺ እማማ አለች። አቤት። ኧረ እርዳታ የሚሰጡት ሰዎች የት ናቸው? አሜሪካን ምንድን ናቸው የሚባሉት? ዲያስፖራ መጥቷል አሉ ለእርዳታ። ኧረ እኔ እናቴ እኔ አልሰማሁም። ዲያስፖራ ሳይሆን የኤምባሲዎች ሰዎች ተሰብስበው የሚወስዱበት አለ። እሱም ቆይቷል። እኔ ብዙ ጊዜ ነው አየሁት። የለም ስላት መለስ ብሎ ሰውየው አይደለም ማለት አይደለም ማዘር እማማ ዲያስፖራ ናቸው የሚያመጡት። በዛሬው ሰዓት 1500 ብር ገብቷል ዘይት። አሁን እነሱ ጋር በ500 ብር በ500 ብር ይገኛል። ስኳርም ቅናሽ ነው። ማንኛውም ነገር ቅናሽ ነው። የት ነው የሚገኘው? እሷም እንደዚህ አብራ የት ነው የሚገኘው አለች። እሷ እኔም አሁን በዚህ ቁልቁለቷን ክዱና መለስ ትላላችሁ። መለስ ብላችሁ ይሄ ፎቅ የለም ማለት ይሄ ሲሚንቶ ቤቱ ወደ ሲሚንቶ ቤቱ ወደ ሲሚንቶ ቤቱ እንድልንዞር ነው። ታዲያ እዚያ ምን አለ? ከፎቁ ስር ስል ፎቁ ስር ቆይ ለማንኛውም እኔ ወስዳቸዋለሁ። የምጠራው ሰው አለኝ እዚህ ጠርቼ ልምጣ። አሁን እሷ ጋራ ትንሽ ወረድ እንዳልኩኝ እዚያች ውሃ የሚፈስ ውሃ የለም መሻገሪያችን። ከሱ ጋር ሳንደርስ መጣ። ጠርቶ የመጣ ሰው የለም፣ ውሸት ነው። በኋላ መጣሁ እኮ እኔ ወስዳቸዋለሁ። ሰዎቹንም ጠርቼ ነው የመጣሁት እና የሚከተል ሰው የለም። አሁን ወዴት ነው የምንመጣው? ወደ ወፍጮ ቤት። ከወፍጮ ቤቷ በራፍ ስንደርስ ደግሞ ወረቀት ይዟል ሰውየው። ይኸውልሽ ሂጂና ይሄ ወረቀት የያዘው ሰውዬ ነው ዋናው ኮሚቴ፣ ዋናው ይሄ ነው ቀጣሪ ሰውዬ ደግሞ የሚሰጠው እርዳታ። ቆመች፣ ከደች ፊት ጡል ብላ ሄዳ ፊት አናገረችው። እኔም ተከተልኩ። ማማ ይሄ ነገር የማይቋረጥ ስጦታ ነው፣ አይቋረጥም። አሁን ሁሉን ነገር ያልናችሁን ሁሉ ታሟላላችሁ። ምንድነው የሚሟላው? የሚሟላ ነገር የለኝም አልኩት። ግድ የለም ምንም አይደል፣ ነገም ተነገ ወዲያም ሊሟላ ይችላል። ግድ የለም አለኝ። እሺ አሁን ያ ሰው እያለ ግድ የለም የዛሬን ያሳየን እንጂ እንደሆነ ይሆናል ይላል። አሁን ለካ መኪናው ቀስ እያለ ሄዳል። እንደኛ ቀስ እያለ ሄዳል። መኪና አለ እየተከተላችሁ ነው? መኪና አላቸው። አንቺን ለመስረቅ ነው ይላኩ። በቃ አንቺን ለመስረቅ ነው ይላ አለ መስሏቸው። አሁን መኪና የት ጋር ነው የሚቆመው? ከነ ግርማ አበበ በራፍ መውጫዋ ላይ እዚያ ቆመ። በሉ ኑቶላ አሁን ኑቶለ አለና እኔ ጋር ሶስት አልሆንም። ልጅቷም አለኝ። ልጅቷ ጦል አለችና ቶሎ ገባች። ግቡ ሰውም ግቡ ማማ ሰውም ግቡ። እሺ እየገባሁ ነው። ገባሁ። ምን አይነት መኪና ነው? መኪና ውስጥ ገባሁ። ምን አይነት መኪና ነው? ምን አይነት መኪና ነው? መኪናዋ ያንተ አይነት መኪና ናት። መልኳ የተለየ ናት እንጂ ሁኔታው ቅርጧ እንዳንተ ናት። ሹፌሩ ብቻ ነው ያለው ውስጡ? ሹፌሩ ብቻ ነው ውስጥ። እሺ ገባነኝ ውስጥ። እሺ በኋላ ሰውየው ወረቀት የያዘው ከፊት ቁጭ አለ። እኛ ሶስታችን ከኋላ ገባን። አንቺን ነው በቃ ሊሰርቁ የነበሩት? እኔን ነው። በኋላ ገባን በላይ
ምንድነው ያላችሁ ነገር? ምንድነው ያዛችሁታል? አረ ምንም የያዝነው ነገር የለም። እውነት መቋሚያም ብቻ ነው፣ ቦርሳ እንኳን ያዝኩኝ። አረ ምንም አልያዝነ። እጃችሁ ወርቅ እንዳለ ወርቁን አውጡት። አረ ምንም ወርቅ የለን። እሷ ምንድን ናት? አረ ይሄ አርቲፊሻል ነው፣ ወርቅ አይደለም። ይሄ አርቲፊሻል ነው። እኔ ወርቅ የለኝም የኔ ጌታ። እሺ ለማንኛውም መታወቂያ ይዛቸዋል? አልያዝኩም። አልያዙም? አዎ አልያዝኩም። እኔ መታወቂያ አልያዝኩም። ያንን ግን ቤት የቅርብ ነው። መታወቂያ የሚፈለገ ሆነ ከዚያሽ ጋር እዛች እንትኗ ማስታወቂያዋ ጋር ከሱ ጋር ቆማችሁ እኔ እገባለሁ። ቤት ቅርብ ነው። መታወቂያ ላውጣ። አይ እማማ ይሄማ በየቦታው መቆምም የለብን። ቤትሽ እንደሆነ አስፋልት ዳር እንደሆነ ሲያውቁ ፈሩ። ደግሞ ፈሩ። አይ ገብታ ምን ልታረግ ነው ብላ ደግሞ ጠርታ ልትመጣ ነው ወይም ይሆናል። አሁን ታዲያ እንዴት ላድርግ? የለኝም፣ አልያዝኩም። በቃ ስሞት ይመዝገብና ከሰዓት በኋላ ይመጣሉ። የት ነው የምመጣው? እስራኤል ኤምባሲ አካባቢ። እስራኤል ኤምባሲ አካባቢ አይደል? እሺ ስሞትን ስጡኝ አለ። አስነቃ አስረስ ያልኩት መዘገበ። በቃ ውረጂ ብሎ ሸኘሽ፣ ምንም እንደሌለሽ ሲያውቅ። ውረጂ ብሎ ሸኘሽ፣ ምንም እንደሌለሽ ሲያውቅ። ምንም እንደሌለሽ ሲያውቅ። በቃ ይውረዱ ማማ። ከሰዓት በኋላ እስራኤል ኤምባሲ እንዲመጡ፣ እስራኤል ኤምባሲ ከዚህ አካባቢ እንዲመጡ። ለማንኛውም ተርፈሻል። ለማንኛውም ምን የለኝም። ያለው ሰው ቢሆን ከሰረ በሏቸው። ግን እንዲህ አይነት ነገር ጥሩ ስራ አይደለም። ልጆችም ሆኑ አዋቂውም ሆኑ ተጠንቀቁ። እኔስ እመቤት ያውጣታኛለኝ። ምንም ነገር የለኝም፣ ቢዘቀዝቀኝም ምንም ነገር የለኝም። እንኳን እግዚአብሔር አተረፈ። አዎ ና ቦታ ባይጥል እንድኩኛ ተረፍያለሁ። ቢጥልሽስ ሌላ ቦታ እንኳን ተረፍሽዋል። አረ ወስዶ ሳፍኖ አንጥ ብርስ ቢል እኮ በጣም እያወቅኩኝ ወስዶሽ እና ለወደፊቱ ግን ለኔም ቀርቶ ለሌሎችም ተጠንቀቁ። እናቶቻችንን እንጠብቅ። እንግዲህ ያስተምራል ብለን ነው የራሳችንን እንጠብቅ። መኪና አገኘን ብለን ጓጉተን አንውጣ፣ አንግባ መኪና ውስጥ እኑ ረዳት። እሬ ደግሞ እውነት መስሎኝ 1500 ብር ዘይት ሲገኝ እሱን ይዤ ችግር የልገፋ ሰተት ብዬ ገባሁኝ። ደግነቱ አውጭ አለኝ። ቀለበት ሸት ሲለኝ ምንም ነገር የለም፣ አርቲፊሻል ነው እጅ ላይ ያለ ያረባ ነው ስለው ወረጂ ብሎኝ እንኳን አስወረድሽ። በተስኪያኔ ወደ ለቅሶ ይሄርኩኝ። እንኳን አስወረድሽ። እንኳን ተርፍ ያለው ተመስገን ተመስገን። እንወድሻለን። አሁን እኔም ወዳቸዋለሁ።